አርጎባዎች አሁን በአራት የሀገራችን ክልሎች ውስጥ ይኖራሉ። ምናልባት ሚስቷ ሽሎ እየተጫወተች የማትፈልገው ጉብል ከላይ ከዛፉ ቅርንጫፍ ተነስቶ በመንጠላጠል ወደ እርሷ ሲመጣ ስለምትጮህ ሽማግሌዎቹ በትራቸውን ገትረው ወንዱን በማባረር ይከላከሏታል። ምሁራኖች ተሰብስበው የጻፈችውን የጽሑፍ ግድፈት ለማየት ተሰብስበው ነበር። ባዩበት ሰዓት ላይ አንድ ፊደል ብቻ ዋው የምትል በአረብኛ ዋው የምትባል ፊደል ጎላ ያመራ ሰው ይህችን ታሪከኛ ዛፍ መመልከቱ ስለ አስገራሚ ታሪኳን መስማቱ አይቀርም። الله أكبر الله أكبر أشهد أن لا إله إلا الله أشهد أن لا إله إلا الله أشهد أن محمدا رسول الله أشهد أن محمدا رسول الله حي على الصلاة በሀገራችን ቀደምት ከሆኑ ህዝቦች ተርታ ይመደባሉ። በተለይ የኢትዮጵያን እስልምና ታሪክ ካነሳን የእነዚህ ህዝቦች ታሪክ ዘመን ወደ ኋላ ቆጥረን ማንሳታችን የማይቀር ይሆናል። ማክሲማዊት ሸዋ እስላማዊ ስልጣኔና ከነርሱ በመቀጠል ወደ መንበረ ስልጣን የመጣው የሻስማይት ስልጣኔ መሰረቶችና ዋና ተዋናዮችም እንደነበሩ ድርሳናት ያትቱላቸዋል። በአሁኑ ሰዓት በአራት የሀገራችን ክልሎች ውስጥ ሰፍረው የሚገኙትን የአርጎባ ህዝቦች የአርጎባ ህዝቦች ታሪክ እጅግ ሰፊ ነው። ከ9ኛው መቶ ክፍለ ዘመን እስከ 16ኛው መቶ ክፍለ ዘመን የራሳቸው ግዛትና የተለየ አስተዳደራዊ ስርዓት የነበራቸው ህዝቦች ናቸው። ስማቸውና ፖለቲካዊ ጉልበታቸው ገናና በነበረበት በእነዚህ ዓመታት ጀበርቲዎች በምስራቃዊቷ ሀገር ማህበራዊ፣ ፖለቲካዊና መንፈሳዊ ትውፊቶችን ለማስቀመጥ እንችላለን። እነዚህ ያለፉ ዘመናት ተረኮቻቸው የዛሬዎቹ አርጎባ ትውልዶች የኩራት ስንቅ መሆናቸውም አልቀረም። እነርሱም ከአያት ቅድመ አያቶቻቸው የወረሱትን ባህል በዘመን ዑደት ሳይበርዙና ሳያጠለሹ እነሆ ለዚህ ዘመን አብቅተውታል። አርጎባዎች አሁን በአራት የሀገራችን ክልሎች ውስጥ ይኖራሉ። በርካታ ቁጥር ያላቸው አርጎባዎች በአማራ ክልል ውስጥ ሲገኙ፣ ሌሎቹ በአፋር፣ በኦሮሚያና በሐረሪ ክልል ውስጥ ላለፉት በርካታ ምዕት ዓመታት ትውልዶቻቸውን እያሳለፉና እየተኩ በመኖር ላይ ናቸው። ጠንካራ ሰራተኝነታቸው፣ ጨዋነት የተላበሰው ማህበራዊ አኗኗራቸውና ባህል አክባሪነታቸው ያለምንም እንከን ከሌሎች ብሔረሰቦች ጋር እንዲኖሩ ያስቻሏቸው ምክንያቶች ናቸው። ይህች ከተማ ጋቸኔ ትሰኛለች። በአፋር ክልል ውስጥ ከሚገኙ 32 ወረዳዎች ውስጥ የአርጎባ ልዩ ወረዳ ማዕከል ነች። በእርግጥ እድሜዋ ገና በሁለት አስርት ዓመታት የታጠረ ቢሆንም በልጆቿ ብርታት መልካም እድገት እያሳየች ከጊዜ ወደ ጊዜ እየሰፋች ነው። ዙሪያዋን የከበቧት ተራሮች አንድ ብርቱ ምስጢር የያዘች ያህል ሸሽገዋታል።
እንደ ልጆቿ ተረክ ከሆነ እነዚህ በከተማዋ ዙሪያ ያሉ ምድረ ተፈጥሮዎች የሺህ ዘመናትን ያርጎባ ትውልዶች አጽሞች እቅፍ ድግፍ አድርገው ያሳረፉ ተመስጋኞች ናቸው። በክረምት አረንጓዴ ሆነው የሚዋቡ በበጋ ፀሐይን የሚታከኙ ኮረብታዎች። የአርጎባ ልዩ ወረዳ ዋና መቀመጫ የሆነችው ጋቸኔ በአፋር ብሔራዊ ክልላዊ መንግስት ከሚገኙ 32 ወረዳዎች አንዷ ናት። አርጎባ ልዩ ወረዳ በ1988 ዓመተ ምህረት የአርጎባ ህዝብ ዲሞክራሲያዊ ድርጅት አህዴድ ከተመሰረተ ጀምሮ የአርጎባ ልዩ ወረዳን የአርጎባ ብሔረሰብ የራስ በራስ መስተዳደር ጥያቄን በድርጅቱ አማካኝነት ጥያቄ በማቅረብ የአፋር ብሔራዊ ክልላዊ መንግስት አብዴፓ ቡድን አቋቁሞ የማህበረሰቡ ያለበት ሁኔታ ይሄ የጀበርት ህዝብ የሚገኝበትን ሁኔታ ጥናት በማድረግ በጎ ምላሽ በመስጠት የራስ በራስ መስተዳደር ጥያቄ በ1988 ዓ.ም ተፈቀደ። በሚያዚያ ወር ላይ አርጎባ ልዩ ወረዳ አንድ እግር ጥሎት ወደ ጋቸኔ ከተማ ያመራ ሰው ይህችን ታሪከኛ ዛፍ መመልከቱ ስላስገራሚ ታሪኳን መስማቱ አይቀርም። ምክንያቱም በዚያ ካሉ ዛፎች ሁሉ ተለይታ የፈጸመችው ብዙ ተግባር አለና ነው። ጋቸኔ እንደ ዛሬው ሰፍታ ለሁሉም የመንግስት ቢሮዎቿ ጎጆ ከመቀነሷ በፊት ከፀሐይ ከልላ ከዝናብ አስጠልላ የቢሮነት ግልጋሎት ሰጥታለች። የአርጎባ ህዝብ ከሌላው ኢትዮጵያዊ ወንድሞቹና እህቶቹ ጋር የሚያለያዩትን እሴቶች እያከበረ የራሱን ትውፊትና ባህል እንደያዘ የቀጠለ ህዝብ ነው። በህዝቡ ዘንድ የሚዘወተሩ ልዩ ልዩ ጨዋታዎችም አሉ። ከነዚህ መካከል የሹሉ ጨዋታ አንዱ ነው። ለጨዋታው ቅድመ ዝግጅት የሚደረገው ቀደም ብሎ ነው። አቅሙ የጠና ዛፍ ተመርጦ ገመድ በደንበኛው ተጠላልፎ ከዛፉ ቅርንጫፍ ላይ ከተንጠለጠለ በኋላ ለጨዋታው ዝግጁ ይሆናል። ጭፍራ ብሄድ ብቻ ነው። ሽማግሌዎችም የጨዋታውን ሰላማዊነት ለመጠበቅ ሲባል ተሰጥተው አይወጣም። ምናልባት ሚስቷ ሽሮ እየተጫወተች የማትፈልገው ጉብል ከላይ ከዛፉ ቅርንጫፍ ተነስቶ በመንጠላጠል ወደ እርሷ ሲመጣ ስለምትጮህ ሽማግሌዎቹ በትራቸውን ገትረው ወንዱን በማባረር የባህል ጨዋታ። አርጎባዎች የክዋኔ ጥበባት ሀብታሞችም ናቸው። በተለይ ሙዚቃዎቻቸው ከነጩ ባህላዊ አልባሳቶቻቸው ጋር ተዳምሮ በመድረክ ሲቀርብ አጃኢብ ያሰኛል።
ለስራ፣ ለጀግንነት፣ ለሀገር ፍቅር፣ ለሰርግና ለተለያዩ ማህበራዊ ክዋኔዎች የሚዘፍኗቸው የተለያዩ ጣዕመ ዜማዎች አሏቸው። አህዋ፣ ላሌና አሞሻሌ በአርጎባ ህዝቦች ዘንድ የሚታወቁና የሚወደዱ ዜማዎች ናቸው። እስካሁን የተሰሩት የአርጎባ ብሔረሰብ ሙዚቃዎች በተወሰነ ደረጃ አስተዋውቀዋል። እንዳሉት ጨዋታዎች ብዛትና አርጎባ ምን ያህል የባህል ጨዋታዎች ባህላዊ ነገሮች እንዳሉት ከዚህ አንፃር ደግሞ ስናይ ገና ብዙም አልተሰራም ማለት ይቻላል። ግን እስካሁን የተሰሩ ስራዎች በርግጥ ብዙ ነገሮችን አስተዋውቀዋል። ግን ካለው የባህል እንትን አንፃር ግን ገና ጅምር ነው ማለት ነው የሚቻለው። ምክንያቱም በአርጎባ ብሔረሰብ ውስጥ ማአት የኢትዮጵያ ህዝብ ሊያውቋቸው የሚችሉት ማአት አይነት ባህላዊ ጨዋታዎች አሉ። የወንዶች ባህላዊ አለባበሶች ብዙ አይነት የወንዶች ባህላዊ አለባበሶች አሉ። ከዚያ ውስጥ የዑለማ የሃይማኖት አባቶች ወይም ትልቅ የሃይማኖት ምሁራኖች የሚለብሱት የራሱ የሆነ አለባበስ አለው። ሌላው ደግሞ ወጣት ማንኛውም ወጣት ሊለብሰው የሚችለው አለ። ሌላው ደግሞ ቁርአን ቤት ወይም ትምህርት ገና ትንሽ እድሜ ላይ ያለ አካባቢ የሚለብሰው ልጅ አለ። ከዚያ ደግሞ ከብት ጥበቃ ላይ እረኝነት ሊሆን ይችላል፣ ግብርና ስራ ላይ ሊሆን ይችላል። እዚህ አካባቢ ላይ የሚለብሰው አለባበስ አለ። ብዙ ታሪካዊ ቦታዎች አሉ። ትላልቅ መስጊዶች አሉ። እስከ 300 ዓመት የሚያስቆጥሩ መስጊዶች አሉ። መካነ መቃብሮች አሉ። ይጠበቅባቸው ነበር። በትዳር ለመታጨትም ይህ እንደ አንድ መስፈርት ይቀርብ እንደነበር አበው ይተርካሉ። እናም የአርጎባ ሴቶች ቀለም በጥብጠው ቆዳ ፍቀው ጽሕፈት ያዘጋጃሉ። የአርጎባ አባቶች እንደሚሉት ብዙዎቹ በስፍራው ያሉትና በትውልድ ቅብብሎች ዛሬ ላይ የደረሱት የሥነ ጽሑፍ ውጤቶች የተሰናዱት በሴቶች አማካኝነት ነው። ከእነዚህ ብርቱ ንስቶች